ጦርነቱ ከተጀመረ ጊዜ ጀምሮ እስካሁን ድረስ ከ1900 በላይ የሚሆኑ ሰዎች ሆስፒታላይዝድ መሆናቸውን የእስራኤል ሚኒስትሪ ኦፍ ሄልዝ ደግሞ የእስራኤል የጤና ሚኒስቴር አሳውቋል። አልጀዚራ ማምሻውን ይዞት በወጣ ዜና መሰረት እንደምትመለከቱት ከ1929 የሚሆኑ ሰዎች በሆስፒታላይዝድ መሆናቸውና ሆስፒታል እንደሚገኙ ተናግሯል። በኢራን ጥቃቶች ማለት ነው። ባሳለፍነው 24 ሰዓታት ውስጥ ብቻ ደግሞ ከ157 በላይ የሚሆኑ ሰዎች እንደምትመለከቱት 157 ሰዎች ሆስፒታላይዝድ መሆናቸውና መጎዳታቸውን እንደዚሁ ተናግሯል። በጣም በከፍተኛ ሁኔታ ሴንሰር ተደርገው የነበረና በጣም በከፍተኛ ሁኔታ ከውስጥ እንዳይወጡ ከእስራኤል እንዳይወጡ ታግደው የነበሩ ፎቶዎችና ቪዲዮዎች በዛሬው ዕለት እየወጡ ነበረ። እንደምትመለከቱት ጥቃት የደረሰባቸው ቦታዎች ላይ ምን ያክል ጉዳት እንደደረሰና ሚሳኤሎች በትክክል ላንድ እያደረጉ እንደነበረ ቪዲዮዎች ተመልክተናል። ታዲያ እስካሁን ድረስ ጉዳት አልነበረም፣ ወር ደግሞ ትንሽ ወር ደግሞ በጣም በስሱ ነው ጉዳት ነበር የተባለው። እንግዲህ አሁን በከፍተኛ ሁኔታ 1900 የሚሆኑ ሰዎች ተጎድተው በሆስፒታል እንደሚገኙ መረጃ ወጥቷል። ይህ በእንዲህ እንዳለ በሳውዲ አረቢያን በነበሩ ጥቃቶች ኢራን በሰነዘረቻቸው ጥቃቶች ማለት ነው በዛሬው ዕለት 2 ሰዎች ሞታቸውና 12 ሰዎች መጎዳታቸውም እንደዚሁ ዜና እየወጣ ነው የሚገኘው። ቤይሩት ውስጥ የነበሩና የአርጂሲ ቁድስ ፎርስ ደግሞ የአርጂሲ ቁድስ የሚባለው ፎርስ እንትን ናቸው አመራር ናቸው ብሎ ያሰባቸውን የምትመለከቷቸውን 6 ሰዎች አይዲኤፍ ደግሞ እስራኤል ዲፌንስ ፎርስ ገድያለሁ በማለት እንደምትመለከቱት አውጥቶታል። የተወሰኑ ቀናት ነው እንግዲህ የሊባኖስ ጦር ደግሞ ሌባኖን ውስጥ የተለያዩ ኦፕሬሽኖችን ሲያካሂዱ የነበረው አይዲኤፍ የእስራኤል ፎርስ ማለት ነው እና የምትመለከቱት ሰዎች ገድሏል ተብሏል። በአሁኑ ሰዓት ላይ እንግዲህ እስካሁን ድረስ ኮንፈርም የተደረገ አንድ ሰው ደግሞ የተወሰኑ 2-3 ሰዎች ወታደሮች ማለት ነው ከእስራኤል ሳይድ ሞተዋል። ብዙዎች እንደቆሰሉ መረጃ ወጥቷል ማለት ነው።